ሰላም ጤና ይስጥልኝ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች እንደምን አላችሁ? የ2026ቱን የፊፋ ወርልድ ካፕ በስልካችን ወይ በኮምፒውተራችን በፈለግነው መንገድ መጠቀም የምንችልበትን ነው የማሳያችሁ። አሁን በስልካችን በተለያዩ አፕሊኬሽን እንዴት አድርገን ላይቭ ኳሶችን ጨዋታዎችን መከታተል እንችላለን የሚለውን ነው የማሳያችሁ። አንድ በሆነው በጣም ቤስት በሚለው ክሪሲፋይ በሚባለው አፕሊኬሽን እንዴት አድርገን መጠቀም እንችላለን የሚለውን በጋራ እናያለን። አጭር ደቂቃ አብረን እናያለን። ይህን አፕሊኬሽን ቴሌግራም ቻናላችን ላይ ጭነናል፣ ከዛ ማግኘት ትችላላችሁ። ቀጥታ ወደ አፕሊኬሽኑ እንሄዳለን። እዚህ ጋር የምትመለከቱት ክሪሲፋይ ቲቪ የሚለው አፕሊኬሽን ይሄ ነው ማለት ነው። እሱን እንከፍታለን። ይሄ ክሪሲፋይ አፕሊኬሽን በጣም ቤስት እና የተሻለ የላይቭ ስትሪም ፉትቦሎች እና የተለያዩትን የሚያሳይ ስለሆነ ይህንን ሪፈር አደርጋችኋለሁ ማለት ነው። ይህ እንዲህ ሲመጣላችሁ ካንስል ብላችሁ ትወጣላችሁ። እዚህ ጋር እንደምትመለከቱት የተለያየ አይነት የላይቭ ፕሮግራሞችን ነው እዚህ ጋር የምናየው። እዚህ ጋር ዲቫይድድ አድርጓቸዋል። አሁን ይሄ የክሪኬት ነው እዚህ ጋር የምናየው። እዚህ ጋር ደግሞ የፉትቦል ነው እያለ የተለያዩ አይነት የስፖርት አይነቶችን ነው እዚህ ጋር የሚደረድርልን ማለት ነው። አሁን እኛ ኦልም በለውና ላይቭ ያሉ 5 አሉ እዚህ ጋር ከክሪኬትም ከኳስም ከሁሉም ማለት ነው። እንግዲህ እኛ የምንፈልገው ኳስ ከሆነ የኳሱን ክሊክ እናደርገዋለን። እዚህ ጋር አንድ ላይቭ አለ ማለት ነው። ኳስ ላይ እዚህ ጋር የምትመለከቱት ላይቭ አንድ ይላል። ኦል ስንለው የኳሱ ስኬጁላቸውን ያሳየናል። አሁን እዚህ ጋር 4 ሰዓት የሚደረገው የሜክሲኮ እና የሳውዝ አፍሪካ አለ። እንዲህ እያለ የሌሎችንም ስኬጁሎች የኳሱን እንደዚህ በዚህ መልኩ ያሳየናል ማለት ነው። አሁን ላይቭ የ26ቱ የፊፋ ሴሬሞኒ መክፈቻ እዚህ ላይ እየተከናወነ ነው ማለት ነው። እሱን ከፍተን እናያለን ማለት ነው። ቀጥታ ላይቭ የምትለውን ክሊክ እናደርጋታለን። እዚህ የተለያዩ የሰርቨር አማራጮች ነው የሚያመጣለን። አንዱን ቢብለን በአንዱ አንዱን ቢብለን በሌላኛው እያደረግን እዚህ ጋር ከምታዩቸው ውስጥ እየቀያየርን ማየት እንችላለን። ስለዚህ ብዙ አማራጭ አለው ማለት ነው። ለምሳሌ ከዚህ ውስጥ አሁን ይህንን ሲግናል እንግሊሽ የሚለውን በእሱ መከታተል ከፈለኩኝ የሁለተኛውን ክሊክ አድርገዋለሁ። እንደምትመለከቱት ብዙም የኢንተርኔት ፍጆታ አይፈልግም። አሁን ሴሬሞኒውን በዚህ መልኩ እያየን ነው ማለት ነው። ያው ዩቲዩብ እንዳይከለክለኝ በአጭሩ ነው ማሳያችሁ። እዚህ ጋር ደግሞ የኳሶቹ ፕሮግራሞች ቅድም ያየናቸው አሉ ማለት ነው። ስለዚህ ይህንን ድምፁን እንደዚህ እያደረግን መጨመር መቀነስ እንችላለን። ብራይትነሱን በዚህ መጨመር መቀነስ እንችላለን። ማድረግ እንችላለን። ሚኒማይዝም አድርገን ደግሞ መጠቀም እንችላለን ማለት ነው። ማክሲማይዝም እንደዚህ ማድረግና በትልቁ ማየት እንችላለን ማለት ነው። አሁን ይሄንን ኦኬ ብሎ ቦታ ሚኒማይዝ አድርጎ እዚህ ጋር በትንሹ እንደምታዩት እዚህ ጋር በትንሹ እንደዚህ ያሳየኛል ማለት ነው። ሌላ ስራዬን እየተጠቀምኩኝ እዚህ ጋር በትንሹ አድርጌ ማየት እችላለሁ ማለት ነው። ይህንን መጠቀም ትችላላችሁ። ሁላችሁም አመሰግናለሁ። ሌሎች አፕሊኬሽኖች አሉ። የቴሌግራም ቻናሎቻችን ላይ ማግኘት ትችላላችሁ። ቴንኪው